ሁላችንም እንደምናውቀው AI አርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት ነው። ዛሬ ይበልጥ የምናወራው ደግሞ ስለ UI ነው። UI ዩኒቨርሳል ኢንተለጀንስ በአማርኛው ምን ማለት ነው? ሁለንተናዊ አስተውሎት። ስለዚህ እኛ የዩኒቨርሳሉን ሕግና ሳይንስ መሰረት አድርገን የሁለንተናዊውን አስተውሎት እንጠቀማለን ማለት ነው። ስለዚህ ሁለንተናዊ አስተውሎት ምንድን ነው ብለን እንጀምርና ስለ ዩኒቨርሳል ኢንተለጀንስ እናወራለን። AI ፕላስ UI አርቲፊሻል ኢንተለጀንስ ፕላስ ዩኒቨርሳል ኢንተለጀንስ ዘመኑ የሰው ሰራሽ አስተውሎትንና የሁለንተናዊ አስተውሎትን ውህደት ይፈልጋል። AI ብቻውን በቂ አይደለም ማለት ነው። የሰው ሰራሽ አስተውሎት ከሁለንተናዊ አስተውሎት ጋር ሲደመር ስራና ህይወት ቀላል ይሆናል። ኦፍ ኮርስ AI አለ፣ እየተጠቀምንበት ነው። ስራን ቀላል እያደረገ ነው። ውጣ ውረዶችን እያቀለለ ነው። የሰው ልጅ ኑሮ ግን ቀሏል ማለት አይቻልም። ቀሏል የሚባልበት ደረጃ ላይ አልደረሰም። ምክንያቱም ትልቅ ውድድር፣ ትልቅ ኮምፒቲሽን ስለሚያስፈልግ AI የቀን ተቀን ስራና እንቅስቃሴን ቀላል የሚያደርግ ቢሆንም ብቻውን ኑሮን ቀላል አያደርገውም። እንዲያውም አክብዶታል። ምክንያቱም ባለንበት የAI ዘመን ብዙ ችግሮች አሉ። እነሱን መተንተን አያስፈልግም። የራሳችሁን ችግርና ተግዳሮቶች ራሳችሁ አስቡ። UI ግን ሙሉ ህይወትን ቀላል ያደርጋል። UI ሙሉ ህይወትን ቀላል የሚያደርግ ሲሆን በተለይ ከAI ጋር ሲደመር ውጤታማ ህይወትን ያጎናጽፋል። AI ፕላስ UI ውጤታማ ህይወትን ያጎናጽፋል። ዴፊኒትሊ AI ፕላስ UI አርቲፊሻል ኢንተለጀንስ ፕላስ ዩኒቨርሳል ኢንተለጀንስ። እኛ አርቲፊሻል ኢንተለጀንስን ከዩኒቨርሳል ኢንተለጀንስ ጋር ደምረን እንጠቀማለን። ከዚያም ውጤቱን የምናይ ነው የሚሆነው ማለት ነው። ስለ UI እንምጣና UI ሙሉ ህይወትን ቀላል የሚያደርግ ሲሆን በተለይ ከAI ጋር ሲደመር ውጤታማ ህይወትን ያጎናጽፋል። ለምሳሌ የብዙ ሰው ችግር የሆነው አንደኛ የመክፈል አቅም መዳከም፣ የመወዳደር ተነሳሽነት መጥፋት፣ ሁለተኛ የጤና መታወክ፣ የደህንነት ስጋት፣ ሶስተኛ የፍትህ ጉድለትና የማህበራዊ ህይወት መመሰቃቀል። እነዚህ የጠቀስኳቸው ሶስት ጥንድ የሰው ልጆች ችግሮች በAI ብቻ የሚፈቱ አይደሉም። ምን መደመር አለበት፣ ምን መካተት አለበት ስንል ዩኒቨርሳል ኢንተለጀንስ፣ በትክክል ዩኒቨርሳል ኢንተለጀንስ፣ ያ ማለት ሁለንተናዊ አስተውሎት። ሁለንተናዊ አስተውሎት ከየት ነው የሚቀዳው ካልን ደግሞ ከሁለንተናዊው ህግና ከሁለንተናዊው ሳይንስ፣ from universal law and from universal science። ስለዚህ እነዚህ ከላይ ጠቀስኳቸው ችግሮች ሁለንተናዊ አስተውሎትን ካላካተትን በቀር በሰው ሰራሽ አስተውሎት ብቻ ይፈታሉ ማለት ሞኝነት ይሆናል። ምክንያቱም ችግሮቹ ዛሬም ከAI ጋር አብረውን አሉና። UI ዩኒቨርሳል ኢንተለጀንስ ወይም ሁለንተናዊ አስተውሎት ምንድነው ካላችሁ ቅድም ተናግሬያለሁ። ናምዮህያን መሰረት ያደረገ የህግና የሳይንስ ድምር አሰራር ነው እላችኋለሁ። ናምዮህያ ደግሞ ሁለንተናዊ ህግና ሁለንተናዊ ሳይንስ ተዋህደው በአንድ ቃል ሲገለጹ ነው ናምዮህያ is the combination of universal law and universal science እንደማለት ነው በፈረንጅኛ አፍ። እና ምን የምለው AIን ከUI ጋር ደምረን የተጠቀሱትን ችግሮች ለመፍታት እንችላለን ነው የምለው። ይኸውም የትኞቹን ችግሮች ቅድም ተናግሬያለሁ። ሰዎች የመክፈል አቅማቸው እንዲዳብር፣ የመወዳደር ስነ ልቦናቸው እንዲገነባ፣ ጤናቸው እንዳይታወክ
የደህንነት ጉዳያቸውም እንዳያሳስባቸው፣ ፍትህ እንዳይጎድልባቸውና ማህበራዊ ህይወታቸው ያማረ እንዲሆን ኤአይ ሲደመር ዩአይን መጠቀም እጅግ ያስፈልጋል። ይህ ከዘመን ጋር እኩል አብሮ መጓዝ ብቻ ሳይሆን ዘመኑን ቀድሞ መገኘት ነው። ኤአይን መጠቀም ከዘመን እኩል መጓዝ ነው። ዩአይን መጠቀም ደግሞ ከዘመኑ ቀድሞ መገኘት ይሆንልናል። ዩአይን መጠቀም ከዘመኑ ቀድሞ መገኘት ይሆንልናል። That's the point. እንቀጥላለን። ሁለንተናዊ አስተውሎት ዩኒቨርሳል ኢንተለጀንስ የታወቀ ነው። ኤአይ እያስተዋወቅነው ነው። ዩአይ አርቲፊሻል ኢንተለጀንስ ሲደመር ዩኒቨርሳል ኢንተለጀንስ is equal to ዴቨሎፕመንት፣ እድገት፣ ብልጽግና። በነገራችን ላይ በኤአይ እና በዩአይ መካከል ልዩነቶች አሉ። ካሉት ልዩነቶች መካከልም ጥቂቱን ልንገራቸው። ኤአይ ለጠየቅነው ጥያቄ መልስ የሚሰጠን ሲሆን ዩአይ ደግሞ ለፈለግነው ነገር መንገዱን የሚመራን ነው። በተጨማሪም ለኤአይ ስራዎችን መስጠትና ትዕዛዞችን ማስተላለፍ እንችላለን። What about UI? What about universal intelligence? ዩኒቨርሳል ኢንተለጀንስ ወይም ሰው ሰራሽ ሁለንተናዊ አስተውሎት ስራዎችን መልሶ ለኛ የሚሰጠን ነው። ትዕዛዞቹም በአስገዳጅነት የሚያስተላልፍልን ነው። ስራዎቹ ምንድናቸው ስንል የሁለንተናዊ አስተውሎት የሚሰጠን ስራዎች ምንድናቸው ካል ዓላማዎቻችን ናቸው። ሁለንተናዊ አስተውሎት የሚሰጠን ስራ ወይንም ዓላማዎቻችንን እንደ ስራ አድርጎ ይሰጠናል። ትዕዛዙ ደግሞ ምንድነው? ትዕዛዝ ማለት በአስገዳጅነት ትዕዛዝ ያስተላልፍልናል። ትዕዛዙ ደግሞ ህግና ሳይንስ። የትኛው ህግና የትኛው ሳይንስ? ሁለንተናዊ ህግና ሁለንተናዊ ሳይንስ። ዩኒቨርሳል ሎው ኤንድ ዩኒቨርሳል ሳይንስ። ሁለንተናዊ ህግና ሁለንተናዊ ሳይንስ በናሚዮ ላይ መሰረት አድርጎ የሚተገበር ነው። ስለ ዩኒቨርሳል ህግና ዩኒቨርሳል ሳይንስ በነገራችን ላይ በመጽሐፈ ናሚዮ ውስጥ ተካቷል። ተለቅ ይላል መጽሐፉ፣ ወደ 668 ገጽ ነው። ያንን ማንበብ አስፈላጊ ይሆናል። ስለዚህ ኤአይ ከኛ ኢንፑት ይፈልጋል፣ ዳታ ይፈልጋል። ዩአይ ደግሞ ለእኛ ኢንፑት ይመጣልናል ወይንም ደግሞ ዳታ ይመጣልናል። ዓላማዎቻችን እንደ ስራ ሆነው ከሁለንተናዊ አስተውሎት ወደኛ የሚመጡ ናቸው። ያንን ዓላማዎቻችን ለመስራት ደግሞ ትዕዛዞች አሉ፣ እነሱም ህግና ሳይንስ ናቸው። የሚገርመው ነገር እስካሁንም እየሆነ እንዳለው እኛ የሁለንተናዊ አስተውሎትን አሰራር ባለመረዳታችን የተነሳ የተጠቀሱት ችግሮች እስካሁንም አብረውን አሉ። ከዚህ በኋላ ግን እንዲኖሩ አንፈቅድላቸውም።